ሃይ ውድ የቤት ዩቲዩብ ተከታታዮች፣ ዛሬ አጭርና ምርጥ የሆነ የድንች ማክስ ነው ይዤላችሁ የመጣሁት። ተከታተሉኝ። ድንችን አሁን 3 ድንች አጥቤ ልጬ አዘጋጅቻለሁ። ይሄንን እንፈቀፍቀዋለን። ድንች ከምግብነትን ባለፈ በቤት ውስጥ በዚህ መልኩ አዘጋጅተን ቆዳችንን እንድንከባከብበት ይረዳናል። በውስጡ ብዙ አይነት ቪታሚኖችን የያዘ ሲሆን በትንሹ እንደ ቪታሚን ኤ፣ ቪታሚን ቢ፣ ቪታሚን ሲ፣ ካርቦሃይድሬትን የያዘ ነው። ድንች ቆዳን የማቅላት ወይም የማንጻት ኃይል አለው። እንዲሁም በቆዳችን ላይ ጥቁር ነጠብጣብና ጠባሳን የማደብዘዝም ኃይል አለው። ድንቹን ከፈቀፈቅን በኋላ እንደዚህ አይነት እንትን ይሰጠናል። ከዛን ይሄንን እንጨምቀዋለን በደንብ አድርገን የድንቹ ጁስ እንዲወጣልን ጨምቅ እናደርገዋለን። እኔ ብዙ ጊዜ እንደዚህ አይነት ማክሶችን ስሰራ ብዙ ጊዜ እርድ እጠቀማለሁ። ምክንያቱም እርድ በውስጡ አንቲባክቴሪያ አለው። እንዲሁም ቆዳችንን ውበትና ጥራት እንዲኖረው ይረዳናል ማለት ነው። አሁን ይሄንን እንዲህ በደንብ አድርገን ከጨመቅን በኋላ ምን እናደርገዋለን? ምክንያቱም ውስጡ በደንብ ጁስ እንዲወጣልን ነው የምንጨምቀው። አሁን ይሄንን የጨመቅነውን ለ1 ደቂቃ በቂው ነው። ለ1 ደቂቃ ያህል እንደዚህ እንተወዋለን። ከዛን ይሄ የተውነውን ከላይ እንደዚህ አይነት ብራውን የሆነ ውሃ ይወጣል። እኛ የምንፈልገው የስረኛውን ነው። ይሄንን እንደፋና ከስር የቀረውን ነጩን ፓርት በትንሽ እቃ እናደርገዋለን ማለት ነው። ያው ይወጣልኝ 1 ማንኪያ የሚያህል ነው። እዚህ ላይ ሩብ ማንኪያ የሚያህል እርድ፣ ንጹህ እርድ ታዲያ ስንጠቀም ንጹህ እርድ ለፊት የሚሆን እርድ እንጠቀም። አንዳንድ እርዶች ቅመም ያላቸው አሉ፣ ባንጠቀም። ይሄንን ሩብ ማንኪያ እርድ አድርጌ እንደዚህ ሚክስ አደርገዋለሁ ማለት ነው። ለስለስ ያለና ሶፍት የሆነ ክሬም ይሰጠናል። ደስ የሚል ክሬም። ከዛም ይሄንን በንጹህ ፊት ላይ ከመጠቀማችን በፊት ፊታችንን ንጹህ እናደርግ፣ ከዛን እንቀባዋለን። ተቀብተን ከጨረስን በኋላ ከ20 ደቂቃ በኋላ እንታጠበዋለን። ጓደኞቼ ይህን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።